ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እንኳን አደረሳችሁ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ሞትና ትንሣኤ። እግዚአብሔር አምላክ እንኳን በሰላም አደረሳችሁ፣ እንኳን አደረሰን። እኔ ደህና ነኝ፣ ሰላም ነኝ። በጣም ደስ ብሎኛል ዛሬ መድረሴ፣ ዛሬ መቆሜ፣ ዛሬ ማየትን እግዚአብሔር አምላክ በምሕረቱ በቸርነቱ ብዛት ጠብቆኝ ዛሬን መድረሴ በጣም ደስ ብሎኛል። እንደኔ ደስ አላችሁት? እግዚአብሔርን አመስግኑ ማለት ነው። ሲቀጥል ደግሞ እችን የሚያሰለ ኬክ የሚያስንቅ ዳቦ ጋግር ያለው በጣም ጣፋጭና ቆንጆ የሆነውን ዳቦ ሰርቼ ያለው ማለት ነው። ኑ እንብላ። አሰራሩን ቪዲዮ ሰርቼ ያለው አስቀምጥላችኋለሁ። ሲቀጥል ደግሞ እዚህ ጋር ፋንዲሻ ባለነው ነገር እግዚአብሔርን ደስ እያለን እያመሰገነን ማሳለፍ ነው በዓሉን። ግዴታ ስጋ መብላት፣ ዶሮ ወጥ መብላት፣ ክትፎ መብላት፣ ብዙ ዝግጅት ማዘጋጃት የለብንም። ባለነው ነገር ደስ እያለን እግዚአብሔርን እያመሰገነን በዓሉን ማሳለፍ ነው። እህቶቼ ዳቦም ጋግራችሁ ለመብላት ቦታ ያልተመቻችሁ እና መዳሞቻችሁም ያልተመቻችሁ እህቶቼ አይዛችሁ፣ እግዚአብሔር ለሁሉም ነገር ቀን አለው፣ ጊዜ ያለው፣ ሁሉም ነገር ያልፋል እና እችን ዳቦ እኔ በሻይ በላለው እየበላው ፋንዲሻውንም እየበላው እግዚአብሔርን እያመሰገንኩ ጌታ ሆይ አንተ ተመስገን እያልኩኝ ዛሬን አደርሰኸኛል፣ ይህንን መልካም የሆነውን ቀን አደርሰኸኛል እያልኩኝ እያመሰገንኩኝ እየበላው በደስታ አሳልፋለሁ በዓሉን እና እግዚአብሔር ይመስገን በጣም ደስ ብሎኛልና እንኳን ደስ አላችሁ፣ እንኳን አደረሳችሁ። ኑ ዳቦ እንብላ፣ ይኸው ፋንዲሻም አለ እንብላ እላችኋለሁ። እህቶቼ ባላችሁበት እግዚአብሔር ይጠብቃችሁ፣ ሰላማችሁ ብዝት ትርፍ ይበልላችሁ እና ሼር፣ ሰብስክራይብ፣ ላይክ አድርጉ።